የሆነ ሰው አላህ ምንድነው ስራው? አላህ አካል አለው? ማንስ ነው የፈጠረው? የሚል ጥያቄ ቀርቦልኝ ነበረ። ቢያብራሩልኝ ጀዛኩሙላህ ኸይር የሚል ቀርቦልኝ ነበረ። ቢያብራሩልኝ ጀዛኩሙላህ ኸይር የሚል ጥያቄ። ቁል ሁወ አላሁ አሐድ የሚለው ሱራ የወረደው ለነቢዩ ዓለይሂ ሰላቱ ወሰላም እንደዚህ አይነት ጥያቄ እንደዚህ አይነት ተመሳሳይ ጥያቄ በቀረበላቸው ጊዜ እንደሆነ የቁርአን ተፍሲር ሊቃውንት ገልጸዋል። አላህ ተባረከ ወተዓላ ፈጣሪ እንጂ ፍጡር አይደለም። ከማንም ከምንም በፊት የነበረ ያለ ወደፊትም መጨረሻ የሌለውን ህይወት የሚኖር ሀያልና ከማንም ምንም የማይፈልግ ጌታና አምላክ ነው አላህ ተባረከ ወተዓላ። አላህ ምንድን ነው? የሁሉ ፈጣሪ ነው። እውነተኛ አምላክ ነው። የማይደክም ጠዋሪ የማይፈልግ ነው። ቁል ሁወ አላሁ አሐድ፣ አላህ ማለት አንድና ብቸኛ ነው። አላሁ ሶመድ፣ ጌታ አላህ የሁሉ አለቃ ነው። በሁሉ ነገር ሙሉ ነው። የሁሉ መመኪያና መደገፊያ ነው። ሁሉን በቋሚነት የሚያኖር ነው። ለሰው ልጆች ህይወትን የሰጠ ሲሳይን የሰጠ መተንፈስ ያስቻለ በቀን በሌሊት በሄዱበት ሁሉ የሚጠብቅ እሱን ከታዘዙት በቀጣዩ ዓለም ጀነት ያዘጋጀ እሱን ካመፁት በቀጣዩ ዓለም እሳትን ያዘጋጀ ጌታ ነው። ሁወል አወሉ ፈለይሰ ቀብለሁ ሸይ፣ የመጀመሪያ ነው። ከሱ በፊት ምንም ነገር የለም። የመጨረሻ ነው። ከሱ በኋላ ምንም የሚቀር ነገር የለም። ሁሉን የፈጠረ እሱ ነው። የዚህ ምድር ፍጻሜ ሲደርስም ሁሉንም የሚያጠፋ ብቻውን የሚቀር እሱ ነው። ማንም ፈጥሮት አይደለም። ማን የፈጠረው አይባልም ስለ አላህ ተባረከ ወተዓላ። አላሁ ኻሊቁ ኩሊ ሸይ፣ ሁሉን የፈጠረ እሱ ነው። ከሱ ውጭ ያለው ሁሉ ፍጡር ነው። እሱ ግን ሕያው ነው። ለሕያውነቱ መነሻ የለውም ተባረከ ወተዓላ። አካል አለው ወይ ለሚለው አካል በሚለው እንደ ሰው ልጆች ከደም ከስጋ የተዋሃደ ነገር ለማለት ከሆነ አይደለም። አላህ አይበላም፣ አይጠጣም፣ ከማንም ምንም አይፈልግም። ቋሚ ነው። ሌሎችን ህይወት ያላቸው ነገሮችን ሁሉ ሕያው የሚያደርገው እሱ ነው። ያበላል፣ እሱ አይበላም። ያጠጣል፣ እሱ አይጠጣም። ጭራሽ አይደክምም። እንደ ፍጡራን አይነት አካል የለውም። ነገር ግን ህልውና አለው። ምን አይነት እንዴት ይሄን አናውቅም እኛ። ለይሰ ከሚስሊሂ ሸይ፣ በምንም ነገር እሱን የሚመስል የለም ተብሏል። ሊሰማል፣ ይናገራል፣ ሁሉን ነገር ያውቃል፣ ሁሉን ነገር ይከታተላል። ከሱ የሚሰወርና የሚሸሸግ ነገር የለም። ነገራቶችን ሁሉ ከመሆናቸው በፊት አስቀድሞ ያውቃል፣ አስቀድሞ ጽፏቸዋል። መሆናቸውን ፍቶ ፈቅዶ ነው የሚሆኑት። ሁሉን ነገር ያስገኘው የፈጠረው ብቻውን እንደመሆኑ መመለክ ያለበትም እሱ ብቻ ነው። የባሮቹን ሁሉ ድምፅ ይሰማል። አጠያየቅን ካሳመሩ በሰው ልጆችና በሱ መሀል አማላጆች እንዲኖሩ ተላላኪዎች እንዲኖሩ አይፈልግም። በገሌ ይሁንብህ ብላችሁ ጠይቁኝም አላለም። አጥፍቻለሁ ታረቀኝ ነው። ከባሮቼ ቅርብ ነኝ ብሏል። ባሮቼ ስለ እኔ ከጠየቁ እኔ ቅርብ ነኝ፣ የለማኝን ልመና እሰማለሁ ብሏል። የኛ የጸባይ ችግር ካልሆነ በስተቀር هو الله الذي لا إله إلا هو الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون። ይሄ አላህ ባህር፣ እነዚህ አላህ ባህሪያት ናቸው። ከሱ በቀር እውነተኛ አምላክ የለም። እውነተኛ ንጉሥ እሱ ነው። ከእንከን የጠራ ነው። ሰላም ነው። ሰላም የሚሰጥ እሱ ነው። ሁሉን ተቆጣጣሪ ነው። አሸናፊ ነው። ጥበበኛ ነው። ለሁል አስማኡል ሑስና፣ ያማሩ ስሞች አሉት። የተሟሉ ባህሪያቶች አሉት። በባህሪያቱ ከፍጥረታት ጋር አይመሳሰልም። በስፋት አላህን ለማወቅ እሱ ያወረደውን መጽሐፍ ቁርአንን ማንበብ ነው። አዋቂዎችን መጠየቅ። ሌላኛው ጥያቄ እኔ